የአባቴ ተወዳጆች እኔ ወንድማችሁ አወቀ ነኝ። እስቲ ግራ የገባውን የኦጄን አስተምሮ ስሙት። ይሄን ከላይ ያደርግላችኋለሁ ቪዲዮ። ይሄን የኦጄን የተክለ ማርያማውያንን እስቲ ትምህርት እንስማ። ኢየሱስ አብ አይደለም የምትሉ ሰዎች በደንብ አስተውሉ። ኢየሱስ አብ መሆኑን ካላመንክ እኮ አትድንም። ኢየሱስ አብ ስለሆነ ነው የሚያድነው። ዘካርያስ 9:9 ላይ እርሱ ጻድቅና አዳኝ ነው፣ አንተ ማን ነው ብሎ በጠየቁት ጊዜ ዮሐንስ 8:25 ላይ እኔ ከመጀመሪያ ለእናንተ እየተናገርኩ እንግዲህ እዚህ ጋር እንደሰማችሁት ነው። ምንድነው የሚለው? ኢየሱስ አብ ነው ለማለት ፈልጎ ነው እንዲህ የሚዘበራርቀው። እስቲ አርማቸውን እንየው። እስቲ ቪዲዮ ላይ ያለ አርማውና የቸርቻቸው አርማን እንይ። ምንድነው የሚለው? ማቴዎስ 16:18 ነው። በዚህ ቻለት ቤተክርስቲያንን እመሰርታለሁ ጌታችን ኢየሱስ ክርስቶስ ያለውን ማለት ነው። ከቸርቻቸው አርማ ጋር እንኳን ምን ያህል እንደሚጋጩ ማስተዋል ይቻላል። ምንድነው የቸርቻቸው አርማ ወይ ደግሞ ጥቅሱ የሚለው? ማቴዎስ 16:18 ነው አይ ቲንክ። እና ምንድነው ጌታ ኢየሱስ ክርስቶስ አንድ ጥያቄ ይጠይቃቸዋል ሐዋርያትን። ሰዎች እኔን ማን ይሉኛል ብለው በጠይቃቸው ጊዜ እንዲህ ብሎ መለሱ። አንዳንዶቹ ከነቢያት አንዱ ኤልያስ ነው ይሉሃል፣ በቃ ብዙ ይሉሃል ብለው ለኢየሱስ ክርስቶስ የሰዎችን ግምት ከተናገሩ በኋላ ጌታ ኢየሱስ ክርስቶስ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። እና ስምዖን ጴጥሮስ ታውቁታላችሁ፣ ያው ችኩል ነው። ችኩል ቢሆንም ግን እግዚአብሔር ይጠቀምበታልና ምን አለ ጴጥሮስ? አንተ ሕያው የእግዚአብሔር ልጅ ነህ አለ። አንተ ማን ነህ? ሕያው የእግዚአብሔር ልጅ ነህ። ከዛን ኢየሱስ እንዲህ አለው፣ ይሄንን ስጋና ደም አልገለጠልህም አለ። ይሄንን ስጋና ደም አልገለጠልህም ብሎት አንድ ነገር አለ። በዚህ አለት ቤተክርስቲያንን እመሰርታለሁ አለ። ይሄንን ስጋና ደም አልገለጠልህም አለውና በዚህ አለት ቤተክርስቲያንን እመሰርታለሁ አለ። ቤተክርስቲያንን እመሰርታለሁ ያለው ኢየሱስ ለጴጥሮስ በተገለጠው መገለጥ ላይ ነው። ያ መገለጥ ምንድነው? ኢየሱስ የእግዚአብሔር ልጅ ነው የሚለው መገለጥ፣ ስጋና ደም ለጴጥሮስ ያልገለጠለት መገለጥ እና ይሄንን ጥቅስ እንኳን አርማ አድርገው ወይ ደግሞ ይሄንን ጥቅስ እንኳን ለጥፈው ምን ብሎ ይክዳሉ? ኢየሱስ አብ ነው፣ ኢየሱስ የራሱ አባት ነው ብሎ ያስተምራሉ። እንዲህ የተጋጨ ዝብርቅርቅርቅ ያለ አስተምሮ ማለት ነው። እና ሼር አድርጉልኝ እስቲ ለኦጆቹ። መጀመሪያ የቸርቻችሁን አርማ በደንብ እስቲ ቸርቻችሁ ላይ የለጠፋችሁትን ጥቅስ በደንብ አጢኑት። ኢየሱስ የእግዚአብሔር ልጅ ነው። አሜን። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የራሱ አባት አይደለም። ተመለሱ ከስተ